ራሴን ከፍ ከፍ የምታደርገው አንተ ነህ። በቃል ወደ እግዚአብሔር እጮኻለሁ፣ እርሱም በተቀደሰው ተራራ ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝ ሕዝብ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነሳ አድነኝም። አንተ የጠላቶችን መንጋጋ መትተሃልና የክፎችን ምጥ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው። አሜን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። የቅዱስ ዳዊት መዝሙር 4 የእውነት አምላክ ስም በጠራው ጊዜ መለሰልኝ፣ በጭንቀቴ ጊዜ ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርንስ ትወዳላችሁ? ሐሰትን ስለምን ትናገራላችሁ? እግዚአብሔር በጻድቁ እንዴት ተገለጠ እወቁ። እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰውን አትበድሉ። በመኝታችሁ ላይ ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቅን መሥዋዕት ሰው በእግዚአብሔር ታመኑ። በጎ ነገርን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን በራ፣ በልባችንም ውስጥ ደስታን ጨመረ። ከስንዴ ፍሬና